ሄሎ ጋይዝ እንዴት ናችሁ? ሰላም ናችሁ? ሰላም ብለናል። ስታርቲንግ ፍሮም 2021 ከ2021 ጀምሮ ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስትር ሆኖ ከተሾመ ጀምሮ ትምህርት ስትሪክት ላው ይዞ ወይም ጠንከር ያለ ህጎችን ይዞ እንደመጣ እናስታውሳለን። ከነዚህ ህጎች ውስጥ አንዱ 12ኛ የፈተኞች በሙሉ ዩኒቨርሲቲ እንዲፈተኑና ፈተናውም በኦንላይን መደረግ እንዳለበት እንዳስተላለፈ እናስታውቃለን። እነዚህ መስፈርቶች ከወጡ ጊዜ ጀምሮ which means 2029 ጀምሮ 2021 ጀምሮ ወደ 2 ሚሊዮን የሚሆኑ ተማሪዎች ተፈትኗል። አራውንድ ይሄ 2026 አራተኛ ባች ነው ማለት ነው። እና ዳታውን ስናይ በሁሉም አመታት ማለት ነው 90% በላይ ተማሪ ይወድቃል። እና ዚስ ፋክተሮችን ኦር ኬዞችን ለማየት ስንሞክር ኬዞቹ ብቁ ያለመሆን ወይም አጥንቶ ሬዲ ያለመሆን ብቻ ሳይሆን ሌሎች ፋክተሮች ከጀርባ እንዳሉ ለማየት ሞክረናል። አራውንድ ይሄ 2026 ወይም ለ2018 ኢንትራንስ ተፈታኞች ተማሪዎች ይሄ ቪዲዮ በጣም ነው የሚጠቅማችሁ። እነዚህ ፋክተሮች ወደ 5 ኬዞች አድርጌ አስቀምጫቸዋለሁ። ሜቢ ይህን ቪዲዮ አይታችሁ ሹር ልትጠቀሙ ትችላላችሁ። እነዚህን ፋክተሮች ግን ሳልገልጽላችሁ ወይም ዲፕሊ ገብቼ ዲፋይን ሳላርግላችሁ በፊት ይህን ቻናል ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንጀምር። ለ2026 ወይም ለ2018 ዓመተ ልደት ለኢንትራንስ ፈተና ሬጅስተር ያደረጉት ተማሪዎች ወደ 564,000 እንደሚጠጋ ተገልጿል። ከነዚህም ከግማሽ በላይ የሚሆኑ ተማሪዎች ናቹራል ሲሆኑ ሌሎች ወደ 230 ምናምን ሺህ የሚጠጉት ሶሻል ተማሪዎች እንዲሆኑ ተገልጿል። ያው ከዚህ በፊት ዳታዎች እንደሚያሳዩት እስካሁን ተማሪዎች ወደ ከ90 በላይ ተማሪዎች በፐርሰንት እንደሚወድቁ ዳታዎች ያሳያል። እና እነዚህ ኬዞች ምንድን ናቸው ብለን ለማየት ስንሞክር ሪሊ ለካ ብቁ ብቻ ያለመሆን ሳይሆን ሌሎች ከጀርባ ኢንዳይሬክትሊ ኢፌክት የሚያደርጉ ችግሮች እንዳሉ አይተናል። እና እነዚህን ስህተቶች እንዳትፈጸሙ ልጠቁማችሁ ነው የመጣሁት። እነዚህን ስህተቶች 5 ስህተቶች ለማየት ሞክሬያለሁ። እስቲ አንድ ብለን እንጀምር። የመጀመሪያ ሙሉ በሙሉ የታሰበውን የተባለውን ፖርሽኖች ከቨር ያለ ማድረግ ነው። ይሄ እንደ ዋና ሀሳብ ማየት እንችላለን። ሜቢ ብዙዎች ተማሪዎች እንደ ከባድ ነገር ወስዶት አይ እስከ ጫፍ አይደርስም ምናምን ብሎ ሀሳብ ምናምን ሊሰጡ ይችላሉ። ግን የተባለውን ቦታ ከመጨረሻ ያለ ማየት ይሄ በጣም እንደ ትልቅ ፋክተር አይቼ ወስጄዋለሁ። ቢኮዝ እነሱ ጥያቄውን ሲያወጡ ሁሉም ፖርሽኖች ከቨር ለማድረግ አስቦ ነው የሚያወጡት። ሜቢ ወደ መጨረሻ የሚወጡት ጥያቄዎች ከበድ ላይሆኑ ይችላሉ። ለምን እነሱ ራሱ ተማሪዎች እስከዛ እንደማይደርሱ ለሚያቀለል አርግቶ ነው የሚያወጡት። እነዚህ እና ከቨር የሚያደርግ ተማሪዎች እነዚህን ቦታ ከቨር ካደረገ በጣም ተጠቃሚ ነው የሚሆነው ማለት ነው። እና ተማሪዎች ስታጠኑ እባካችሁ የቻላችሁትን ያህል ከቨር
ለማድረግ ሞክሩ። የመጨረሻ ሃርድ ወርክ ብትወርቁ ራሱ ይሄን አልሰርቼ ምንም አይቆጨኝም እስክትሉ ድረስ ለማጥናት ሞክሩ ማለት ነው። ሁለተኛ ደግሞ ስታጠኑ ሲስተማቲክ ያለመሆን ነው። ተማሪ ሲባል ራሱ ሲስተማቲክ ሆኖ ሬዲ ሆኖ ጥናቱም የጥናት አጠቃቀሙ ልዩ መሆን አለበት። ዝም ብሎ በደረቁ ሃርድ ወርክ ብቻ ሳይሆን ሃርድ ወርክ ከስማርት ጋር ከሲስተማቲክ ስተዲ ጋር ሲሆን በጣም ሃይ ኢምፓክት እንዳለው ግልጽ ነው ማለት ነው። እና ተማሪዎች ስታጠኑ እባካችሁ ራሳችሁን የሚመስል ስኬጁል እንደውም አንዳንዴ ፕሮግራም ፕላን ምናምን ስታወጡ የሌሎችን ባታዩ እመክራችኋለሁ። ለምን ራሳችሁን የሚመስል ስኬጁል እና ፕላን ብታወጡ ይህ በጣም ነው እናንተን የሚጠቅመው። ለዛ ነው መጀመሪያ ላይ ፖይንት ላይ ሃርድ ወርክ ናምጥቼ ሃርድ ወርክ ፕላስ ስማርት ወርክ ካረጋችሁ እውነት ነው የምላችሁ ምንም የመውደቅ ስጋት ውስጥ አገቡ ማለት ነው። እነዚህን ሁለት ፖይንቶች ዲፕሊ በቃ 100% እንድትሰሩበት ሰጀስት አረጋችኋለሁ። ሶስተኛ ኢንዳይሬክትሊ ኢምፓክት ወይም እናንተ ላይ ፋክተር የሚያመጣው ቢኤንጂስ ነው፣ ኤንዛይቲ ነው፣ በቃ ጭንቀት ነው። ሞስትሊ አጥንታችሁን የጥናን ዘዴዎቹን ተጠቅማችሁ በቃ የተማሪው ጓደኛ ፔር ፕሬዠር የሚባለው ከጓደኛ የተለያዩ ወሬዎችን በመስማት የተለያዩ ጭንቀት ውስጥ ልገቡ ትችላላችሁ። ይሄን በጣም ተጠንቀቁ ማለት ነው። ሪል ነው የሚላችሁ። አንድና ሁለትም ፖይንቶች ላይክ በዜሮ በማባዛት ነው ምንም ይሄን ሶስተኛው ፖይንቶች አይታችሁ ራሳችሁን ሶልቭ ካላደረጋችሁ ወይም ፊክስ ካላደረጋችሁ እነዛን ፖይንቶች በዜሮ በማባዛት ነው ምንም ጥቅም አይኖራቸውም ማለት ነው። ለዚህ አራተኛው ፖይንት ምንድነው ካላችሁ ቺቲንግ ተስፋ አለ ብላችሁ ልታስቡ ትችላላችሁ። ሞስትሊ ኦንላይን የምትፈተኑ ወይ ፈተና የምትወስዱ ተማሪዎች 1% የሚጠጋ የመኮረጅ ተስፋ የለም። ይሄን ስላችሁ ዜና አንብቤ ምናምን የተለያዩ ከጓደኛ ሰምቼ ራሴ የ2025 ተፈታኝ ስለሆንክ የመኮርኩት ነው ማለት ነው። 1% የሚሆን ኦንላይን ተፈታኞች የኩረጃ ተስፋ አይኖራችሁም ማለት ነው። ይሄን አይምሯችሁ ውስጥ ካለ በጊዜ ዲሌት ወይም ሲሪዝ ሰርዙት ማለት ነው። ሜቢ ወረቀት የምትፈተኑ ተማሪዎች አንዳንድ እድሎች ልታገኙ ትችላላችሁ። እናንተም እንደዛ ቢሆንም ምንም እውነቴን ነው የምላችሁ ምንም አይጠቅማችሁም። አታችሁ በራሳችሁ ጥፋት ራሳችሁን ብትቆጡ ይሻላል እንጂ በሌላው በሰራው ጥፋት ወይም ስህተት ኮርጃችሁ ምን ራሳችሁን ቆሰቁሱበት ምክንያት ሊኖር አይገባም። እባካችሁ ቺቲንግ የሚባለውን ኦንላይን የምትፈተኑ ተማሪዎች ወይም ወረቀት የምትፈተኑ ተማሪዎች ምንም ተስፋ 1% የሚሆን ተስፋ ስላሌለ ከአይምሯችሁ ውስጥ አሁን ነው አውጡ ማለት ነው። እና አምስተኛው ልክ ሁሉንም ነገር እነዚህ 4 ፖይንቶች ጨርሳችሁ ለፈተና ምናምን ሲቀርቡ ፊዚካሊ ሜንታሊ ሬዲ መሆን አለባችሁ። ፊዚካሊ ስፖርት እየሰራችሁ ፈታ ያላችሁ ዘና ያላችሁ፣ ሜንታሊን በቃ የቻልኩትን ያህል ሞክሬያለሁ ከዚህ በላይ ወደ ፈጣሪያችሁ ተመልሳችሁ ጸልዩን በየእምነታችሁ የቻላችሁትን ያህል እንዳደረጋችሁ በቃ ራሳችሁን አሳምናችሁ መሄድ አለባችሁ። እሰራለሁ ብላችሁ በተስፋ መሄድ አለባችሁ። በካም በኋላ ሰዓት ከሄደ በኋላ በመጨረሻ ሰዓት በጥናት ምናምን ራሳችሁን መረበሽ የላችሁም። ቢሬዲ ፈታ ብላችሁ በተለይ ፈተና 1 2 ቀን 3 ቀን ሲቀረው እንደውም ጥናቱን ሁሉ ትታችሁ ብትዝናኑ የኔ ሰጀስት ነው ማለት ነው። በተጨማሪ ሁኔታ ፈተና ላይ ምናምን ተቀምጣችሁ ድንገት ማታቁት ምናምን ጥያቄ
ምንም ያላጠናችሁት ጥያቄ ቢመጣ ይሄን ጥያቄ እንዴት መስራት እንደሚችሉ የተለያዩ ቴክኒካል ዘዴዎች እና ሲስተማቲክ የሆኑ ወይዎች እንዳሉ የተለያዩ ሰዎች ይናገራሉ። ሹርም እንዳሉ ግልጽ ነው። እና በዚህ ታይም ላይ ምን ቴክኒኮች መጠቀም እንደሚችሉ ኔክስት ቪዲዮ ላይ የከበደ ቪዲዮ ሰርቼላችሁ ጠብቃችኋለሁ። እስከዛ ድረስ እነዚህን ያልኳችሁን 5 ሚስቴኮች እንዳሰሩ ተጠንቀቁ እላችኋለሁ። ኔክስት ቪዲዮ እስክንገናኝ ድረስ ቴንክ ዩ።